መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መፈንደቅ እድሜን ይጨምራል። መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መደሰት እድሜን ይቀጥላል። አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቻለሽኝ ለኔ። ሰላም 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 ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቼ ዛሬ ፏ ድምቅ ሽብርቅ ብዬ አበባ ሆኜ መጥቼላችኋለሁ። እዚህ ጋር እንደ አበባ አለ፣ እዚህ ጋር ሌላ አበባ አለ። ዛሬ አበባ ሆነን የመጣ ነው። እንግዲህ ፋሚሊዎቼ ዛሬ ሄርሚን ሰርፕራይዝ ላደርጋት ነው ማለት ነው። ፋሚሊዎቼ እኔና ሄርሚ አንድ ላይ ከመጣን ትንሽ ቆየት ብለናል እና ብንመጣም በሰላማዊ ነገር እስካሁን ድረስ አልመጣንም ነበረ እና ሁሉም ሰው እየጠራ ፋሚሊዎቼም፣ ወንድሜም፣ ኤፍሬምም ሁሉም ሰው እየጠራ እያስደበራት ነበር እና ዛሬ ግን ፋሚሊዎቼ እኔ ሰርፕራይዝ ማድረግ ስለምፈልግ ይህንን ጊፍት እንሰጣታለን። የራት ፕሮግራም ይኖረናል። ኦልሬዲ አየሩ እየጨለመ ስለሆነ ራት እንጋብዛታለን። ዛሬ ደስተኛ አድርገን ወደ ቤት የምንሸኛት ይሆናል። ሌላው ደግሞ ምን በቃ አሪፍ ታይም እንደምናሳልፍ እርግጠኛ ነኝ። ሄርሚ አበባ ትወዳለች እና አበባ እሰጣታለሁኝ። ብችል ሁልጊዜም በሰጣት ችግር የለብኝም። ዛሬ በእንደዚህ አይነት ከለር አበባ ይዣለሁኝ። እዚህ ጋር ደግሞ ፒንክም አበባ ይዣለሁ። ሁለቱንም አበባ ጊፍት እንሰጣታለን ማለት ነው። ቤተሰቦቼ ያው ሴቶች በባህሪያቸው አበባ ሲሰጣቸው ይወዳሉ፣ ደስ ይላቸዋል እና እኛ ደግሞ ለምን ይቅርብን ብዬ ያው እኔ ሮማንቲክ ነገር ብዙም አላውቅም፣ ግን ጋይስ ባለኝ ነገር ከዚህ በኋላ ሄርሚን ለማስደሰት ሞክራለሁኝ ማለት ነው። ፋሚሊ አብዛኞቻችሁ ለእኔም ለሄርሚም ቆንጆ አስተሳሰብ ያላችሁ ሁላችሁም ከልብ እናመሰግናለን። አስተያየታችሁን ምናምን የምትጽፉልን በውስጥ የምታወሩንም ሁላችሁንም ከልብ እናመሰግናለን። ባይዘዌ ሰርፕራይዞች እየበዙ ነው። ባለፈው የቀለበት ፕሮግራም ነበረን፣ ሰርፕራይዝ አድርገናታል። አሁን ደግሞ የሆነ ለየት ያለ ሰርፕራይዝ አለ በቅርቡ። ሁላችሁም በጉጉት እንድትጠብቁ እፈልጋለሁኝ ማለት ነው። ቤተሰቦቼ ሰርፕራይዝ በሰርፕራይዝ እናደርጋታለን። እንግዲህ የተቃጠለም ምንም ማድረግ አይቻልም፣ መቃጠል ይችላል። ምንም ልናገር ወደኋላ አንልም። በጣም ንጹህ ልብ ያላት በጣም የዋህ በቃ እንዴ ልበላችሁ፣ እኔ ሄርሚን በቃል ለመናገር እንኳን ለመግለጽም ይከብደኛል እና አስተሳሰቧን በጣም ነው የምወድላት። ለሰው ክፉ የማታስብ ሰው ክፉ ነገር እንኳን እያሰበባት እሷ ግን ክፉ የማታስብ ሰው ነች እና ከመነግራችሁ በላይ በጣም ደስ የምትል ልጅ ናት ሄርሚ። ይገባታል። ከዚህም በላይ ሰርፕራይዝ ብናደርጋት ደስ ይለኛል። ከርቀት እያየዋት ነው፣ እየመጣች ነው። ጋይስ እንግዲህ ሰርፕራይዝ ሞቅ አድርገን ነው ሸብ እያደረግን ነው የምንሰጣት እና ትወደዋለችን ብዬ አስባለሁ። ለምን ሄርሚ አበባ ስለምትወድ ማለት ነው። እና እንዴት ነው ኮራን እየመጠበቅ አለብኛ። እንዴት ነኝ ግን ዛሬ በቁንጣ ነው የመጣሁላችሁ። አንድ ያለባበሴን አሳያችሁ። በቁንጣ በብስ ጫማ ምናምን የመጣሁት እና አላምረም እንዴ? የት ነው የምትርቀኝ? ራካኝ እኮ ካሜራማን። እና እንግዲህ ቤተሰብ እየመጣች ነው፣ ሄርሚ እየመጣች ነው። ጋይስ እየመጣች ነው ማለት ነው። አሪፍ ሙዚቃ እንላታለን። ከአንቺ ጋራ ሲሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መፈንደቅ እድሜን ይጨምራል። እንጫወት ለአንቺ ነው እውነት በጣም ነው የሚያምረው። እንዲሁ ባኮ ስተኛ አታውቅም። እሱ ብቻ አይደለም በኢየሱስ ስም ደህና በጣም ነው የሚያማምሩት። አንቺ ነው እግዚአብሔርን በል እንዴት ነው እባክህ ዛሬ ሰፈሩ ሙሉ አበባ አድርገዋል። ቆንጆ በጣም ወደድሽው? በጣም ቦርሴን ያዝልኝ፣ እዛ ጋር አስቀምጥልኝ። እስክስ በጣም ነው የሚያምረው። እግዚአብሔርን በቃ ቺክ የሴት ወደድሽው? ፒንኳ አታምረም? አበባ ምናምን እኮ ገዝተህልኝ አታውቅም። ገዝተህልኝ ታውቃለህ እንዴ? በደንብ አላስታውልም፣ ግን ያው ከዚህ በኋላ ገዛልሻለሁ። ቆማ ይሄኔ በቃ አሁን ይሄ ሶፋ ላይ ነው ማስቀምጠው። እቺን ደግሞ እንደዚህ ያስተኛለሁ። ተጫወቺ ዛሬ ያምርብሻል
ስስቂሳይ በጣም ደስ ብሎኛል። በጣም ነው የሚያምረው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኖርማል ነው። ይሄን ያንስብሻል። አበባ ምናምን ያንስብሻል። ዛሬ ባይዘው ማለት ነው ቢዘንብብን ደስ ይለኛል። ከዚህ በላይ ይዝናና ማለት ነው። በስበሰን ወደ ቤት እንግባ። ጌታን ምን ችግር አለ? ከዛ ገብተን እንቀይራለን ማለት ነው። እሺ ችግር የለውም። ከዛ ማለት ነው ይቀጠቅጠን ይበርዳን የለ ከዛ ቤት ገብቼ ደግሞ እቅፍ አደርግሻለሁ። ኧረ እባክህ! ኧረ ይሄ ጉደኛ ስንት አይነት ሰው አለ በእናታችሁ። ወይኔ ጉድ ያለ ያሰማችሁት ቤት ገብቼ አቅፍሻለሁ እንዴ? ማቀፍ እኮ ማረግ እኮ ትችላለህ፣ ግን በካሜራ ፊት እንደዛ አይባልም። እሺ ሰው እኮ ቅር ይለዋል፣ ይከፋዋል። ግን የሆነ ይከፋዋል፣ እንደዛ አይባልም። እሺ በቃ ለሲንግሎች በጣም ሶሪ። ግን ለማንኛውም አቀፉ እንዳረሳው። እሺ ያው ቤት ነው ያልኩህ። እባክህ ቤት ማጥሻለሁ፣ ችግር የለውም። በጣም ነው የሚያምረው። ይጣል ማራኒ ወደድሽው? በቃ ከዚህ በኋላ ሰርፕራይዝ በሰርፕራይዝ ቤትሽ በሙሉ አንድ ቀን ቁርስ ሰጠኝና ሙሉ ቤቱን አበባ አድርጌ እጠብቅሻለሁ። ማርያምን በል እውነት ከአሁን ጀምሬ ልስጥህ እንዴ? ከዛ የአበባ ፋብሪካ እናደርጋለን ከፈለግን። አየሩ በጣም ደስ ይላል። ስማኝ ዝም ብሎ እየከፋኝ ነበረ። ይገባኛል። ጌታም በዚህ ሳምንት ያው ብዙ ሰው እያስደበራት ነው። ብዙ እየተጫነኝ ነበር ምናምን እና ዛሬም ወንድሜ ያገኝቷት አስደብሯታል። ደውላልኝ ነግራኛለች። ኤፍሬምማ በስመ አብ በቃ እኔ ለወንድሜ ይቅርታ። እኔ በወንድሜ ሰው አንተም ብዬ እኮ ነው እንግዲህ ኤፍሬም ያየዋል። ግን ያው ቅር አይለውም እንደዚህ በዚህ ፊት ስስመኝ ቅር ይለዋል። ኧረ እኔ ቅር ካለውም ኤፍሬም ቅር ካለውም ቅር ይበለ። እሰይ አትናገራት፣ ሁለተኛ አትናገራት። እናሰማኛለን። ሁለተኛ ሲጀምር አንቺ ሲጠሩ ዝም ብለሽ አትጀምሪ። አይደለም ስማኝ፣ እንደዛ ሳይሆን በስትክክል ላውራሽ ፈልጋለሁ ምናምን ሲለኝ እሺ በቃ ምናምን አልኩኝ። እኔ ደግሞ አሁን ቀለበት ማድረግ የለ ቤተሰብ ነገ ያገናኘናል ብዬ የአራዳ ልጅ በቃ እሱ በቃ ሄደብኝ በኋላ ምናምን አልቻልኩም። ጋሽዬ መሰለሽ ነው። ኧረ የሆነ ሰዓት ነው በጣም ትልቅ ሰው ነው የሚመስለው፣ እንደ እድሜው አይደለም። በጣም ተናጋሪ ነው ልጁ። ያለ እድሜው አድርጓል ስላችሁ አልሰማችኝም። እና አናጁ አሁን ያው እንደፈለክ እየሳምሽኝ ምናምን ያው ወንድምክን ያው ና በዛ በኩል ሳምንት በዛ በኩል ምንም አታበጣም። ደግሞ አይወድሽም ምናምን ይወደኛል። እሺ አትወደኝ? እወድሻለሁ። አታፈቅረኝም? አፈቅርሻለሁ። ያው ስማ እንግዲህ አበባ ሰጠኝ። እሰይ እሰይ እርር አለሽ። ይሄ ቀለበት ሁሉም አይን ጥሎባቸዋልና አውልቂ የመጣ ሁሉ አውልቂ። እኔ እኮ ልሰጣቸውም አሰብኩኝ፣ ግን ከዛ ቢሸጡት ይጠቅማቸዋል ይሁን አላውቅም። አውልቂ ነው የሚሉኝ። ሬፋ በግልጽ አሁን እኔ ጋር መተሽ ብታማክርኝ አየር የለምና የሆነ ነገር ብትለኝ አሁን እኔ ሴር ሚስት ተነጋግረን አንዘጋለም የወር ወጪ አንዘጋ። በቃ ቅር ይለዋል ልጁ። የምሬ ነው ኤፍሬም። እውነት ምናምን በቀለበት ምናምን አሳበክ ተወዷል። ደግሞ 1 ግራም እኮ ቃል ሰምቷል ዋጋውን። 1 ግራም 29,000 ብር ገብቷል። እና ዋጋውን ሰምቷል መሰለኝ። አይ በቃ እንደዚህ አይነት ነው። እኔ በጎን አወራዋለሁኝ። ሲስተም ገባ ማለት የፈራው ነገር ካለ ምናምን። ኧረ በቃ ተው። አሁን ኤፍሬም እንርሳውና በጣም ነው የሚያምረው። ጌታ በቃ እኔ ምን አሰብኩ መሰለሽ? በአንቺ ስም ለአንቺ ስል የአበባ ፋብሪካ ልከፍትም ይሆኛል። ከዚህ በኋላ ደስ ብሎኛል። የሆነ በጣም ደስ ብሎኛል። እኮ ደስታሽን ግለጭላቸው አይደል? እኔም አይዞኝ። ሰላም የኔ ውድ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? እንግዲህ ዛሬ በሰላምታ ልጀምር ብዬ ነው። አብርሽ የሰጠኝን አበባ አያችሁት? በቃ ሴት እንዴት ነው ሴት ሮማንስ የሆነ ባል ነው ያለኝ። በነገራችሁ ላይ የፍቅር ሰው ነው እና ምን ነው እኮ እና እንደዚህ የመሰለ አበባ ሰጥቶኛል። በጣም ደስ ብሎኛል። ይህ አበባ የእውነቴን ነው የምላችሁ ዝም ብሎ ቀላል ነገር አይደለም። ሲገዛ ቀላል ነገር ሊሆን ይችላል፣ ግን ለሴት ልጅ ያው ታውቁታላችሁ ብዬ አስባለሁ። እና ምን እንደተሰማኝ ታውቃላችሁ? የሆነ በቃ ሰዎች እንግዲህ ተደሰቱ። አበባ ቀላል ነገር አይደለም። ጥሩ ስሜት ተሰምቶኛል። እና ደግሞ ይህን ሰሞኑን ትንሽ እየደብረኝ ነበረ፣ ዝም ብሎ ማለት ነው። ዝም ብሎ እየከፋኝ ነበረ። ምን ይደብርሽ? ጠላት ድብር ይበለው። አብርሽ ነው ወደዚህ ነው ካሜራ ማናበቱን ያስደብርሽ። አይ የምሬ ነው። ከዚህ በኋላ ግን ማለት ነው ማንም ሄርሚን እንዲናገራት አልፈልግም፣ በየትኛውም መንገድ ማለት ነው። ለምን ሄርሚ ማለት ቅድም ብያቸዋለሁ፣ በጣም የዋህ፣ በጣም ንጹህ፣ በጣም ልቧ በቃ ሩሩህ የሆነች ሴት ነች እና ማንም ሰው እንዲያስደብራት አልፈልግም። የትኛውን ሊያደልሽ ይኸኛውን ማንም ሰው እንዲያስደብራት አልፈልግም። እና አይነት ነገር ታቆማላችሁ ማናችሁ የምትሆኑ ማለት ነው። በውስጥም ቴክስት የምታደርጉላት ምናምን ካላችሁ